ሰላም ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? በዛሬ በክፍል 2 ተመልሻለሁ። በባለፈው የመተት ምልክቶቹንና በመግቢያ መንገዶቹን ነግሬያችሁ ነበረ። እዛ ላይ እነኚህ ምልክቶች ካለባችሁ እርግጠኛ ሁኑና መፍትሄውን ከፈለጋችሁት ደግሞ ክፍል 2 ብላችሁ ኮሜንት አድርጉልኝ ብዬ ነበረ። ከጠበቅኩት በላይም ብዙ ኮሜንቶች አሉ። በዚህ ነገር ውስጥ ያለ ብዙ ሰው አለ ማለት ነው። የታወቀ ነው። በእርግጥ ነው በዚህ ዘመን ብዙ ሰው በመተት እስራት ስር እንዳለ የታወቀ ነውና ክፍል 2 ባልኩት መሰረት ዛሬ ክፍል 2ን ይዤላችሁ መጥቻለሁ። በክፍል ልከፋፍለው አስቤ ሳይሆን አንደኛው የመጀመሪያውን ሐሳቡንና ምልክቶቹን ሳስረዳችሁ ረዘም ያለ ሰዓታትን ስለሚወስድ ያንን ታግሳችሁ ለማዳመጥም ስለማይሆንላችሁ በሚል ነው። ስለዚህ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ ዛሬም በመፍትሄው ተመልሻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጋችሁ የተለያዩ ነገሮችን እወቁበት፣ የተለያዩ ችግሮችን መፍትሄ አግኙበት እያልኩኝ ነባር የሆናችሁ ሰዎች ደግሞ ላይክ እያደረጋችሁ ለብዙ ሰው እንዲደርስ ትብብር አድርጉ እያልኩኝ ወደ ዛሬው ወደ ክፍል 2 እሻገራለሁ። ከዛ በፊት ግን ስለ አንድ ነገር የተወሰነ ሀሳብ ልስጣችሁና ብዙውን ጊዜ እዚህ ቻናል ላይ ያሉ አንዳንድ ሰዎች የሚያስቡት ምንድነው? ይህ ነገር እኔ የማደርጋቸው ነገሮች ከፈጣሪ ማራራቂያ መንገዶች እንደሆኑ ነው። ይህም ምንድነው? አንዳንድ ኮሜንቶችን አያለሁ። ትንሽ እውቀት አገር ታጠፋለች የሚባለውን ነገር እያስታወሳችሁ ይህንን ነገር ለመረዳት ሞክሩ። ትንሽ እውቀት ሀገር ታጠፋለች ያልኩበት ምክንያት ብዙ ሰዎች የሚያስቡት እኔ ሰይጣናዊ ነገር እያደረኩኝ ሰውን ከአምላኩ ለማራቅ ሙከራ የማደርግ ነገር ይመስለዋል። የተወሰነ ነገር ማወቅ ብዙ ነገሮችን ያወቅን ስለሚመስለን አንድ ነገር ላይ ብቻ ተወስነን እንድንቀር ያደርገናል ማለት ነው። ውድ ቤተሰቦቼ እኔ ፈጣሪና አምላኬ ከሁሉም ነገር በላይ እንደሆነ ጠንቅቄ የማውቅ ሰው ነኝ። ብዙውን ጊዜ መጾም፣ መጸለይ፣ መስገድ ከምንም በላይ ለሁሉ ነገሮች መፍትሄ እንደሆነ ጥንቅቅ አድርጌ አውቃለሁ። ለየትኛውም ህመም፣ ለየትኛውም መንፈሳዊ ነገሮች፣ ለየትኛውም መጥፎ መናፍስቶች መከላከያ፣ ለየትኛውም ነገር መጾምና መጸለይ ሁነኛ መፍትሄ እንደሆነ ከጠንቅቄ አውቀዋለሁ። እናንተም ታውቁታላችሁ። ነገር ግን የተለያዩ ደግሞ በተፈጥሮዎች ያሉ መፍትሄዎች አሉ። ይሄ ማለት ምን ማለት ነው? በዚህን ዘመን በተለይም ብዙውን ጊዜ በውጭ ያላችሁ ሰዎች ናችሁ ኮሜንት እየጻፋችሁልኝ ያላችሁት። በመንፈሳዊ ህይወት ብዙ ሰው እየኖረ አይደለም። በዚህን ጊዜ ምንድነው ያ ማለት? ለመጾም፣ ለመስገድ፣ ምን ለማለት መንፈሳዊ ክንውኖችን ለማድረግ የማይችልበት ሁኔታ ውስጥ ነው ያለው ብዙ ሰው። እንዲሁም ደግሞ በሌላ ሀገር ያለ ሰው ይህንን ነገር ማድረግ አይችልም። ስለዚህ እንደዛ አይነት ነገሩን እስከሚገባ ድረስ ወደ መንፈሳዊነቱ ሙሉ ለሙሉ ተመልሶ እየጾመ እየሰገደ ራሱን ከመጥፎ ነገሮች መከላከል እስከሚጀምር ድረስ በተፈጥሮ ያሉትን ጥበቦች ከምንም ጋራ የማያጣሉትን በእጽዋቶች ያሉ ጥበቦችን ሀገር በቀል የሆኑ መፍትሄዎችን ተጠቅሞ ከሆነ ነገር ከተለያየ ነገር ራሱን መከላከል እንዲችል ለማድረግ ነው እኔ እነዚህን ነገሮችን እየተጠቀምኩ ያለሁት ወይንም ደግሞ ለእናንተ እያጋራው ያለሁት እንጂ ወደ ክፉ፣ ወደ አጋንንት አምልኮ፣ ወደ መጥፎ ነገር ልመራችሁ አይደለም። አይ ይሄ ነገር ቀጥታ ዞሮ ዞሮ ወደዛ ነው የሚመራኝ፣ የተፈጥሮ ኃይል የሚባለውን ነገር ማመን አልፈልግም የሚል ሰው ካለ ምንም ማስገደድ አይቻልም። አይመልከት፣ ምንም አያድርግ። ነገር ግን የተፈጥሮ ኃይል የሚባል ነገር እንዳለ ሁሉም ነገሮች እጽዋቶች በተለይ የራሳቸው የተሰጣቸው ጸጋ እንዳላቸው አጋንንትን ክፉ መንፈስን ማራቂያ ኃይል እንዳላቸው የሚያምን ሰው ካለ ይጠቀምበት። ከዛ ውስጥ ከሚያምኑት ውስጥ እኔ አንዱ ነኝና ማቀውን ነገር ላጋራችሁ ሞክራለሁ። እሺ አሁን በቀጥታ ወደ መፍትሄው አልፋለሁ።
መፍትሄውም ምንድነው? እሺ መፍትሄው እንግዲህ አንደኛው መፍትሄ ምንድነው የምታደርጉት? በሌሊት የተቀዳ ውሃ ታዘጋጁና 7 ሎሚ ሰንጥቃችሁ ውሃ ውስጥ ታደርጉታላችሁ። ከዛም በኋላ የተወሰነ ጨው ደግሞ እዛው ላይ ትጨምሩበትና በቃ ታዋህዱትና ካዋሃዳችሁት በኋላ ገላችሁን ማታ ማታ ትታጠቡበታላችሁ። ይህ ክንውን ለስንት ቀን ነው የሚደረገው? ለ7 ቀን። ለ7 ቀን 7 ሎሚ ውሃ ውስጥ ማድረግ እየሰነጠቃችሁ እላው ላይ ጨውን ማድረግ። ከዛም በኋላ ለ7 ቀን ገላን መታጠብ። ይሄ ምንድነው? በላያችሁ ላይ ያለው በውስጣችሁ ያለው ክፉ መናፍስትን እያሟሟ በሰባተኛው ቀን ጥርት ያደርጋችኋል ማለት ነው። ይሄ የተፈተነ ጥበብ ነው። ምንም አይነት ሌላ ነገር የሌለበት፣ ምንም አይነት አጋንንታዊ ነገር የሌለበት፣ የሎሚንና የጨውን ተፈጥሯዊ ኃይል ደግሞ ብዙ ጊዜ ነግሬያችኋለሁ። ከእንግዲህም በኋላ ብዙ ጊዜ የምነግራችሁ ይሆናል ማለት ነው። በተለይ የጨውን መንፈሳዊ ማራቂያ ኃይል፣ የጨውን ክፉ መናፍስ ማራቂያ ኃይልና ጥሩነት ያለውን ሚና እየነገርኳችሁ የሚሄድ ነው የሚሆነው ማለት ነው። ይሄ አንደኛው መፍትሄ ነው። ሁለተኛ መፍትሄ ደግሞ አለው። ሁለተኛው መፍትሄ ደግሞ ጠዋት ዘወትር ውሃ ታዘጋጁና በንጹህ ዕቃ ውሃ ካዘጋጃችሁ በኋላ መዝሙረ ዳዊትን መዝሙር 91ን 7 ጊዜ ትደግሙበትና እፍ ትሉታላችሁ ማለት ነው። መዝሙር 91 በአማርኛም አለ፣ ከፈለጋችሁ የግዕዙም አለ። የሚቀናችሁን 7 ጊዜ መዝሙር 91ን ከመዝሙረ ዳዊት ትደግሙበትና ከዛ ውሃው ላይ እፍ ትሉበታላችሁ፣ ያው እስትንፋሳችሁን። ከዛ በኋላ ያንን ውሃ እየጠጣችሁ መውጣት ነው ማለት ነው። በተለይም ይህን መዝሙር 91ን እየደገማችሁ ውሃ ላይ እፍ እያላችሁ እየጠጣችሁ ብትወጡ ከሁሉ ነገር ይጠብቃችኋል። መዝሙረ ጥበቃ ነው የሚባለው። እንግዲህ ውድ ቻናሌ ቤተሰቦች ከወደዳችሁት ላይክ እያደረጋችሁ አብሮነታችሁን ቀጥሉ። እንዲሁም ደግሞ የመዝሙረ ዳዊት መፍትሄዎችን ከዚህ በኋላ በሰፊው የምለቅላችሁ ይሆናል። ሌሎችንም በሌላ መፍትሄ እስከምንገናኝ ቸር ሰንብቱ። ቻው።